ለወልቃይቶች ሰጥቷል። ወልቃይትና ምና ይጋጣ ኤርትራ ከላይ ሆና ታያለች ማለት ነው። በለው ማን ነው ጥይት ያነሰው እንካ፣ ማን ነው ቦምብ ያነሰው እንካ፣ በዚህ ጋር ባለው ወጣት ለቀው ምናምን በደንብ ማሰብ ይገባችኋል። በደንብ አማራ አሁን ነው ጸሎትህ፣ አሁን ነው የአባቶች ልመና፣ አሁን ነው መንፈሳዊነትህ፣ አሁን ነው ሃይማኖትህ የሚለየው። አሁን ነው እንደ ርግብ የዋ እንደ ባብል ሆነ ይሄን ዘመን የምትሻገረው አሁን ነው። ዝሆኖቹ ይፋጩ መብታቸው። አብይ አህመድ በትግራይ በኩል ሄዶ ከኤርትራ ጋር እንደፈለገ የራሱ ጉዳይ። በዚህ በኩል ከመጣ አንተ ተቀበለው፣ የመጣውን ተቀበለው። አንተ ምንም በእውነት የተፈታነ አማራ ምንም በደል የለብም። እናትን አባትን የሚገል የመከላከያ ሰራዊት ነው የሚመጣብህ። ከዛም እናት አባትን የሚገል የወያኔ ጦር ነው የሚመጣብህ። አንተ በዛም በዚህ በኩል አንተ ጋር የሚመጣውን ማስተንፈስ አለብህ ማለት ነው። ስለዚህ የትግሬ ፖለቲከኛ፣ የሻዕቢያ ፖለቲከኛ፣ የኦሮሞ ፖለቲከኛን አላምንም እኔ። ደብረ ጽዮንና ጌታቸው ረዳም ተጣሉ ብዬ አላምንም እኔ። ታክቲክ ሊሆን ይችላል። ይሄ የትግራይ አክቲቪስቶች ለሁለት ተለያይተው ደብረ ጽዮን ጌታቸው ረዳ የሚለውን ጉዳይ ለደንታ አትስማቸው። እነሱን ለምን ዋና ይባባል? ውሸታሞች ናቸው። ውሸታም ሃይማኖት የላቸው፣ እምነት የላቸው፣ ጋለሞቶች ናቸው። ፖለቲከኛ ማለት ጋለሞታ ዘማዊ ነው። ወንድኛ ዳሪ፣ ሴተኛ ዳሪ። ስለዚህ እኔ አሁን ጌታቸው ረዳና ደብረ ጽዮን ተጣሉ ምናምን አይሰራም። ከተጣሉም ደግሞ እኔ ጸልያለሁ፣ እግዚአብሔር ሆይ እሳት ልቀቅባቸው፣ እግዚአብሔር ሆይ እሳት አንድባቸው፣ እግዚአብሔር ሆይ እንዲው ምን ልበል? እውነት የምር ከሆነ ማለት ነው ጌታቸውና ደብረ ጽዮን ተጣልተው ከሆነ የምር ያድርገው። ሻማ አበራለሁ ለህዝቡ ስል ማለት ነው። አሁን የትግራይ ህዝብ ነቃ ብሏል፣ አይቼዋለሁ። የትግራይ ህዝብ አሁን ሰልፍ መውጣት ጀምሮ አሁን ትላንት አይቼ አይነት ጋሩድ ምናምን ስዬ ምናምን ብሏል። ሌላው የኢትዮጵያ ህዝብ ለዘመናት ዋይ ሲል ቆሞ ይስቁ የነበሩ ትግሬዎች አሁን ወጥተው አይነት ቃል ደረጽዮን ሌባ፣ ጌታቸው ረዳ ሌባ፣ ሐሳይ የአብይ አህመድ ተላላኪ ምናምን ይላል። እና ቅመሱት፣ እሱን ማየት ጥሩ ነው፣ ደግ ነው። ይሄ እንትን የሚባለው ለትግሬ እንስፍስፍ የሚያደርገኝ ለኦሮሞ